ኢትዮጵያ ዘመናዊ የእንስሳት ጤና መረጃ ስርዓት ልታለማ ነው ተባለ። የኢትዮጵያን የእንስሳት ሀብት ከበሽታ ለመከላከልና የውጭ ንግዱን ለማሳለጥ የሚያስችል ብሔራዊ የእንስሳት ጤና መረጃ ስርዓት ልታለማ መሆኑን የግብርና ሚኒስቴር አስታውቋል። በዚህም ስርዓቱን ለመገንባት የሚያስችሉ የዝርዝር መስፈርቶችና መለኪያዎች ላይ ያተኮረ ባለድርሻ አካላት ምክክር መድረክ መካሄድ መጀመሩን ሚኒስትሩ ገልጿል። ግብርና ሚኒስቴር ከዓለም እርሻ ድርጅት ፋኦና ከሌሎች አጋር አካላት ጋር በመተባበር የሚያለማው ይህ ስርዓት በሀገሪቱ የእንስሳት ጤና አጠባበቅ ረገድ የሚታዩ የመረጃ ክፍተቶችን በመሙላት ረገድ ትልቅ ተስፋ እንደተጣለበት ገልጸዋል። ሚኒስትሩ ቀደም ሲል በሞባይልና በድረ-ገጽ የታገዙ የበሽታ ማሳወቂያ ስርዓቶችን ተግባራዊ ሲያደርግ መቆየቱን አስታውሷል። ይሁን እንጂ አሁን የሚገነባው አዲሱ የእንስሳት ጤና መረጃ ስርዓት ቀደም ሲል ያልተካተቱ መረጃዎችን በማካተት ሁሉን አቀፍ መረጃ እንዲኖር ያስችላል ተብሏል። በተጨማሪም የመረጃ መቆራረጥንና የስርዓቶችን አለመናበብ በማስቀረት በሽታዎች ከመከሰታቸው በፊት ቀድሞ ለመከላከልና ለድንገተኛ አደጋዎች ፈጣን ምላሽ ለመስጠት ያግዛል የተባለው በሚኒስቴር መስሪያ ቤቱ የኤፒዲሚዮሎጂ ዴስክ ኃላፊ ዶክተር ካሳው አምሳሉ እንደገለጹት ስርዓቱ የድንበር ዘለል በሽታዎችንና ከእንስሳት ወደ ሰው የሚተላለፉ በሽታዎችን ስትራቴጂክ በሆነ መንገድ ለመግታት ከፍተኛ አቅም ይፈጥራል ብለዋል። ክልሉ ባለፉት 6 ወራት ከ9.8 ሚሊዮን ብር በላይ የመንግስት ሀብት አስመልሻለሁ አለ። የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ ባለፉት 6 ወራት በክልሉ የተከናወኑ የሰላም የፍትህና የመልካም አስተዳደር ተግባራትን በተመለከተ ለምክር ቤቱ ዝርዝር ሪፖርት አቅርቧል። ርዕሰ መስተዳድሩ በሪፖርታቸው እንዳመለከቱት በግማሽ ዓመቱ በተከናወኑ ስራዎች በሙስና ወንጀል ተመዝብሮ ከነበረ 13 ሚሊዮን 593611 ብር ውስጥ 9 ሚሊዮን 891178 ብር ለመንግስት ተመላሽ ተደርጓል ብለዋል። ቀሪው ገንዘብ በህግ ሂደት ላይ እንደሚገኝም ገልጸዋል። በቅጥር በዝውውርና በደረጃ እድገት የሚታዩ ብልሹ አሰራሮችን ለመከላከል 11246 ፋይሎች መመርመራቸውንም ተናግሯል። ከነዚህም ውስጥ 188 ፋይሎች ህገወጥ መሆናቸው ተረጋግጦ የእርምት እርምጃ እንደተወሰደባቸው ተነግሯል። የግጭት ቅድመ ማስጠንቀቂያና ፈጣን ምላሽ ስርዓትን በመጠቀም 530 መረጃዎች ተሰብስበው ተተንትኗል የተባለ ሲሆን 740 የሰላም ኮሚቴ አደረጃጀቶችን በማጠናከር የህብረተሰቡን ሰላም መጠበቅ መቻሉም ተመላክቷል። ከውጪ ወዳገኘነው ስናመራ አፍሪካን ቀዳሚ ያደረግን። ኬንያ ከ15 ዓመታት በኋላ ከሶማሊያ ጋር ያለውን ድንበር ልትከፍት ነው። ኬንያ ከአልሸባብ ጥቃት ጋር ተያይዞ ላለፉት 15 ዓመታት ዘግታው የቆየችውን የሶማሊያ ድንበር በመጪው ሚያዝያ ወር ዳግመኛ እንደምትከፍት ፕሬዝዳንት ዊሊያም ሩቶ አስታውቀዋል። ፕሬዝዳንቱ ውሳኔው የተላለፈው ለዓመታት የተደረገን የጸጥታ ግምገማ ተከትሎ መሆኑን ገልጸዋል። ፕሬዝዳንት ዊሊያም ሩቶ በሰሜን ምስራቅ ኬንያ የምትገኘውን የማንዴራ ድንበር ከተማን በጎበኙበት ወቅት እንደገለጹት ድንበሩን ዳግም ለመክፈት የታቀደው የሁለቱን ሀገራት የንግድ ልውውጥ ለማሳደግና ተቋርጦ የነበረውን ማህበራዊ ግንኙነት ለመመለስ ነው። ኬንያ ድንበሯን የዘጋችው አልሸባብ በናይሮቢ ዌስትጌት የገበያ ማዕከልና በጋሪሳ ዩኒቨርሲቲ ላይ የፈጸመውን ደም አፋሳሽ ጥቃቶች ተከትሎ የጸጥታ ስጋቷ በመጨመሩም ነበር። ምንም እንኳን እንደ አውሮፓውያን አቆጣጠር በ2023 ድንበሩን ለመክፈት ታቅዶ የነበረ ቢሆንም በወቅቱ በተከሰቱ ተጨማሪ ጥቃቶች ምክንያት ሳይሳካ መቆየቱ ይታወሳል። ፕሬዝዳንት ሩቶ ድንበሩ ሲከፈት ሊፈጠር የሚችለውን የጸጥታ ስጋት አስመልክተው ሲናገሩ ከፍተኛ የጸጥታ ኃይሎች ስምሪት እንደሚኖር፣ የኮንትሮባንድና የህገወጥ መሳሪያ ዝውውርን ለመቆጣጠር ጥብቅ ክትትል እንደሚደረግ፣ የማንዴራ ነዋሪዎችም አሸባሪውን ቡድን አልሸባብን ለመዋጋት ከመንግስት ጋር እንዲተባበሩ ጥሪ አቅርበዋል። ኬንያ ከዚህ ቀደም ታጣቂዎቹን ለመከላከል የ680 ኪሎ ሜትር የሽቦ አጥር ለመገንባት አቅዳ የነበረ ቢሆንም አሁን ግን በንግድና በጋራ ብልጽግና ላይ ያተኮረ የድንበር መክፈት እርምጃ ለመውሰድ መወሰኗም ታውቋል።
የቀድሞ የኖርዌይ ጠቅላይ ሚኒስተር በሙስና ወንጀል ተከሰሱ። የቀድሞ የኖርዌይ ጠቅላይ ሚኒስተር ቶርቢዮርን ጃግላንድ በታዋቂው አሜሪካ የወሲብ ጥቃት ወንጀለኛ ጄፍሪ ኤፕስቲን መዝገብ ውስጥ ስማቸው በመገኘቱና በሙስና ወንጀል በመጠርጠራቸው ክስ እንደቀረበባቸው የኖርዌይ ፖሊስ አስታውቋል። ክሱ የቀረበው የአውሮፓ ምክር ቤት የጃግላንድን ያለመከሰስ መብት እንዲነሳ ከወሰነ በኋላ ነው። ኦኮክሪም የተባለው የኖርዌይ ኢኮኖሚ ወንጀል መርማሪ ቡድን ግለሰቡ ከ2011 እስከ 2018 ባለው ጊዜ ውስጥ ሙስና ፈጽሟል በሚል ምርመራ መጀመሩ ተገልጿል። ፖሊስ የጃግላንድን 3 መኖሪያ ቤቶች መበርበሩንም አስታውቋል። በአሜሪካ መንግስት ይፋ የተደረጉ መረጃዎች እንደሚጠቁሙት ጃግላንድ ከቤተሰቦቻቸው ጋር በፓሪስ፣ ኒውዮርክና ፓልም ቢች የሚገኙ የኤፕስቲን መኖሪያ ቤቶችን ደጋግመው ጎብኝተዋል። የኖርዌይ መገናኛ ብዙሃን እንደዘገቡት ጃግላንድ የባንክ ብድር ለማግኘት ከኤፕስቲን እርዳታ እንደጠየቁ የሚያሳይ ኢሜል ልውውጦችም ተገኝተዋል። ጃግላንድ እነዚህን ጉብኝቶች ባደረገበት ወቅትም ኤፕስቲን በህፃናት ላይ በፈጸማቸው ወሲባዊ ወንጀሎች ጥፋተኛ ተብሎ የተፈረደበት ወቅት እንደነበረም ተገልጿል። ሆኖም ጃግላንድ ጠበቃ ደንበኛቸው ምንም አይነት ወንጀል እንዳልፈጸሙና ለህግ አካላት አስፈላጊውን ትብብር እንደሚያደርጉ መናገራቸውን ቢቢሲ ዘግቧል። አድማጮቻችን ጊዜያችሁን ሰጣችሁ ስለምታደምጡን እጅግ አድርገን እናመሰግናለን። በመላው ዓለም በኢንተርኔት አማካኝነት በዜናው ላይ እንደመጣለን በ106.7 ሜጋሄርዝ በአዲስ አበባና ዙሪያዎቿ እንደርሳለን። አሁን ደግሞ በቀጥታ ወደ ቢዝነስ ዜናችን እናምራለን። ወቅታዊ ቢዝነስ መረጃዎች፣ የስራ ፈጠራ፣ የፋይናንስ እውቀትን ወደ ያዙ ጉዳዮቻችን እናምራ።